የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶቼ ቶሎ ቶሎ እንደሚርባችሁ ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔ ወድ ወይ ዛጋ ሰክሮ የሚሽከረከረው አጎት ነው አይደል? አዎ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት። ምንድነው የነደረ? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው ማለት እንዴ። በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ ነው። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔ ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ህዝብ ፊት ገብቼ አልመነጭቀው። እጅ አለኝ። እሺ የነከሰኝን ራስ ይነቅሏል። ኧረ ገለብሽው እናቱ። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ? ይህ እኮ በጣም ለእኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደለ? በጣም ደስ የሚል ቀን ነው። ሰይፍሻለሁ።